ከባዱን ፍልሚያ ከባዱን ጨዋታ ማነው በኤምሬትስ ስቴዲየም ኒውካስልን ከባዱን ኒውካስልን 1-0 አሸንፈናል። በዋንጫው ፉክክር ጉዞ እንግዲህ ጥሩ 3 ነጥብ አሳክተናል ማለት ነው። የሚገባንን 3 ነጥብ ይዘን ወጥተናል ማለት ነው መድፈኞቹ አርሰናሎች። ነገር ግን ከሲቲ ጋር ያለን ነጥብ የጎል ልዩነት ለማጥበብ በርካታ ጎሎች ማዝነብ ነበረብን። 2-0 3-0 ማሸነፍ ነበረብን። ነገር ግን አልተሳካም ማለት ነው። 1-0 ድል አድርገናል። ኤብሪቼዝ ብቸኛዋን ግብ ከበረባ አሳርፏል ማለት ነው። ቀጣይ ፉላምን በኤምሬትስ እንዲሁ በተመሳሳይ 1 ተኩል ቅዳሜ እናገኛለን በፕሪሚየር ሊጉ። ከዛ በፊት በሻምፒዮንስ ሊግ እንግዲህ አትሌቲኮ ማድሪድን ማለት ነው እንገጥማለን ወደ ስፔን ዋንዳ ሜትሮፖሊታኖ ተጉዞ ማለት ነው። ነገር ግን ወደ ትላንቱ ጨዋታ ስመለስ 1-0 በጣም ጠባብ ውጤት ነው። 2-3 በሁለት ጎል ልዩነት ማሸነፍ ነበረብን። ምክንያቱም ከሲቲ ጋር ያለንን የጎል ልዩነት ማስፋት ነበረብን በነጥብ እኩል ስለሆነ ማለት ነው። ቀጣይ ግን ሲቲ ያዘንበዋል፣ እመነኛ ያዘንበዋል። አሁን ቀጣዮቹን ጨዋታዎች